ውሃ የደም ግፊትን ሊቀንስ ይችላል? ውሃ ለጤና አስፈላጊ መሆኑን ሁላችንም እናውቃለን። ነገር ግን እንደዚህ በቀላሉ የምናገኘው ነገር በእርግጥም የደም ግፊትን ሊቀንስ ይችላል? መልሱ አዎ የሚል ቢሆንም በደንብ መረዳት የሚገባን ነገር አለ። ውሃ ለአንድ ጊዜ ብቻ መፍትሄ ሳይሆን እንደ መሰረታዊ ልማድ በቋሚነት መጠጣት ይኖርብናል። በዛሬው ቪዲዮ በቂ ውሃ ለመጠጣት የደም ግፊትን እንዴት በአደገኛ ሁኔታ እንደሚቀይር፣ የደም ግፊትን ለማረጋጋት ምን ያህል ውሃ መጠጣት እንዳለብን፣ የደም ግፊትን የሚቀንሱ ኃይለኛ መጠጦችና መድኃኒት ሳይወሰድ የደም ግፊትን የሚቆጣጠሩ 5 ቁልፍ ልማዶችን እነግራችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኒውትሪሽኒስት ኢስማኤል ነኝ። በውሃና በደም ግፊት መካከል ያለው ግንኙነት በተለየ መልኩ ማየት ይኖርብናል። እነሱም በአጭር ጊዜ የሚከሰቱ ለልብና ለደም ዝውውር ስርዓታችን ወሳኝ የሆኑና በረዥም ጊዜ የሚታዩ ጥቅሞችን ያካትታል። አንድ የአጭር ጊዜ ውጤት ብዙ ውሃ ስንጠጣ ዝም ብሎ ወደ ደም ውስጥ አይገባም። ይልቁንም እነዚህን ስራዎች መስራት ይጀምራል። የደም መጠን ጊዜያዊ ጭማሪ ያሳያል። ይህም ሰውነታችን ይታወቋል። በዚህም ጊዜ በአርተሪ፣ በልብ፣ በኩላሊታችን ውስጥ ያሉ ሴንሰሮች የደም ስሮች ሪላክስ እና እንዲሰፉ ምልክት ይሰጣል። በተመሳሳይ ጊዜ ኩላሊታችን ከመጠን በላይ የሆነ ውሃ እና ሶዲየም እንዲያስወግድ ትዕዛዝ ይሰጠዋል። ይህ ሂደት በነርቭ ስርዓት የሚመራ ሲሆን ጊዜያዊ የደም ግፊት መቀነስን ያስከትላል። ሆኖም ይህ አጭር ጊዜ የሚቆይ የደም ግፊት መቀነሻ ዘዴ ነው። ሁለት የረጅም ጊዜ ውጤት በኩላሊት ሚና። ውሃ በደም ግፊት ላይ ያለው እጅግ በጣም ትልቅ ተጽዕኖ እዚህ ጋ ነው። ኩላሊቶቻችን የሰውነት ፈሳሽ ሚዛንና የደም ግፊት መጠንን ዋና ተቆጣጣሪ ናቸው። ይህንን የሚያደርጉት በደም ውስጥ ያለውን የሶዲየም ወይንም የጨውና የውሃ መጠን በመቆጣጠር ነው። በጣም ከፍተኛ የውሃ እጥረት ሰውነታችን ሲያጋጥመው ሰውነታችን እያንዳንዱን የውሃ ጠብታ በቁጠባ መጠቀም ይጀምራል። በዚህ ጊዜ የደም ስሮች እንዲጠቡ ያደርጋል። ይህን ተከትሎ የደም ግፊት ይጨምራል ማለት ነው። በደንብ ደግሞ ውሃ ስንጠጣ ኩላሊቶቻችን በሚገባ ስራቸውን ያከናውናሉ። በዚህም ምክንያት ለከፍተኛ የደም ግፊት ዋና አስተዋጽኦ አድራጊ የሆነው ከፍተኛ የሶዲየም ጨው መጠን በሚገባ እንዲጸዳ ያደርጋል። ይህም የደም ስሮች ዘና ብሎ እንዲቆዩ ያስችላቸዋል። 3 ቀጥተኛ ያልሆኑ ጥቅሞች። ውሃን መጠጣት በሌሎች መንገዶች የደም ግፊትን ይቀንሳል። ከአንዳንድ መጠጦች የምናገኘው ከፍተኛ የጨውና የስኳር መጠንን ለማጽዳት ወይንም ለመቀነስ ይጠቅመናል። በቂ የውሃ መጠን ማግኘታችን ለአካላዊ እንቅስቃሴ አስፈላጊ ነው። ይህም ለደም ግፊት ቁጥጥር ወሳኝ ነው። ወሳኙ መረዳት ያለባችሁ ነገር የሰውነት ድርቀት በእርግጠኝነት የደም ግፊትን ከፍ ቢያደርግም፣ ነገር ግን የደም ግፊት ወይንም ሃይፐርቴንሽን ያለበት ሰው ውሃ በብዛት መጠጣት ለመድኃኒት ወይንም ለሌሎች የአኗኗር ዘይቤ ለውጦች ምትክ ሊሆን አይችልም። ነገር ግን በቂ ውሃን መጠጣት የደም ግፊት የሚያስከትለውን ተጽዕኖዎች ለመከላከል ወሳኝ ነው። ውሃን ስትጠጡ እነዚህን ነገሮች በደንብ አስታውሱ። 1. በቋሚነት ውሃ ጠጡ። በአንድ ጊዜ ብዙ ከመጠጣት ይልቅ ቀኑን ሙሉ ውሃ በትንሽ መጠን መጠጣት። 2. ሰውነታችሁን አዳምጡ። የውሃ ጥምን ችላ አትበሉ። የሽንታችሁ ቀለም እንደ መለያ በመጠቀም ፈዛዛ ቢጫ ሽንት እስኪሆን ድረስ ጠጡ። 3. ሐኪምን አማክሩ። ከፍተኛ የደም ግፊት ካለባችሁ የሐኪማችሁን ምክር ተከተሉ። በቂ የውሃ መጠን መጠጣት ጠቃሚና የደም ግፊትን የሚያረጋጋ ቢሆንም ነገር ግን የመድኃኒት ምትክ አይሆንም። በአጭሩ ውሃ በተለይ ኩላሊቶች ስራቸውን በሚገባ እንዲሰሩ በማድረግ ጤናማ የደም ግፊት ለመጠበቅ መሰረታዊ መሳሪያ ነው። በቂ ውሃ ለመጠጣት የደም ግፊትን እንዴት በአደገኛ ሁኔታ ይቀይራል? የሰውነት ድርቀት፣ ጥም እንዲሰማ ማድረግ ብቻ አይደለም፣ የደም ግፊት በአደገኛ ሁኔታ እንዲጨምር ያደርጋል። ከዚያም በከፋ ሁኔታ ደግሞ እንዲቀንስ ያደርጋል። በቂ ውሃ ለመውሰድ ሰውነታችን መሰረታዊ ተግባሩን ለማከናወን ከሚያስፈልገው ያነሰ ውሃ ይኖረዋል። ደም ወደ 90% የሚጠጋ ውሃ በመሆኑ በቀጥታ ይጎዳናል። ለዚህም በደም ግፊት ላይ ያለው ተጽዕኖ በሁለት ምክንያቶች ይከሰታሉ። በደረጃ 1 ሰውነታችን ይደነግጣል እናም የደም ግፊት ይጨምራል። ይህ በመካከለኛ ድርቀት ወቅት በብዛት የሚከሰት ውጤት ነው። ሰውነት ቅድሚያ የደም ዝውውርን የሚያቀርበው ለወሳኝ አካል ክፍሎች ለአንጎልና ለልብ ነው። ይህንን ለማድረግ የአደጋ ጊዜ እርምጃዎችን ይጀምራል። 1. የደም መጠን ይቀንሳል። በሰውነታችን ውስጥ ያለው ውሃ ሲቀንስ አጠቃላይ የደም መጠን ይቀንሳል። 2. የደም ስሮች ይጣበቃሉ። በትንሽ የደም መጠን ውስጥ ግፊትን ለመጠበቅ ሰውነታችን ቫሶፕሬሲን የሚባል ኃይለኛ ሆርሞን ይለቃል። ይህ ሆርሞን የደም ስሮች እንዲጠቡ ያደርጋል። ይህም መጥበብ ደም እንዲንቀሳቀስ ግፊቱ ይጨምራል። 3. ጭንቀትን ይቀሰቅሳል። ድርቀት አካላዊ ጭንቀት ነው። የልብ ምትን የበለጠ የሚጨምሩና የበለጠ የደም ስር መጥበብን የሚፈጥሩ እንደ አድሬናል ያሉ የጭንቀት ሆርሞኖች እንዲለቀቁ ያደርጋል። ይህም የደም ግፊት መጨመርን ያባብሳል። በደረጃ 2 ከባድ የሰውነት ድርቀትና የደም ግፊት በከፍተኛ ሁኔታ መውረድ። የሰውነት ድርቀት ከባድ ከሆነና ካልተስተካከለ የሰውነት የአደጋ ጊዜ ስርዓቶች መስራት ያቆማል። በዚህም ምክንያት አጠቃላይ የደም መጠን መቀነስ በጣም
ከፍተኛ ከመሆኑ የተነሳ በጣም የጠበቡ የደም ስሮች እንኳን መስተካከል አይችሉም። ልብ የሚረጨው ደም ያንሳል። ይህም ከልብ የሚመጣው ደም በከፍተኛ ሁኔታ እንዲቀንስ ያደርጋል። በዚህም ምክንያት ወደ አደገኛ ዝቅተኛ የደም ግፊት ሃይፖቴንሽን ያመራል። ይህም ማዞር፣ ፌንትና ሾክን ሊያስከትል ይችላል። ውሃ ለመጠጣት ለኩላሊት ያለው የረጅም ጊዜ አደጋ ከፍተኛና መለስተኛ የሰውነት ድርቀት ኩላሊቶች ውሃ ለመቆጠብ በአስቸጋሪ ሁኔታ እንዲሰሩ ያስገድዳቸዋል። ይህም ሰውነት ሶዲየምና ውሃ እንዲይዝ ያደርገዋል። ስለዚህ የደም ስሮች እንዲጠቡ ያደርጋል። በተደጋጋሚ ውሃ የማጠጡ ከሆነ ስር የሰደደ የደም ግፊት መጨመር ሃይፐርቴንሽን እንዲፈጠር አስተዋጽኦ ያደርጋል። ሰውነታችን ድርቀትን እንደ ቀጥተኛ ስጋት ይመለከተዋል። የመጀመሪያው ምላሹ አንጎልና ልብን ለመጠበቅ የደም ግፊትን ከፍ ማድረግ ነው። ቀጣይነት ያለው የሰውነት ድርቀት ይህንን ስርዓት በከፍተኛ ማስጠንቀቂያ ላይ ያቆየዋል። ይህም ከጊዜ ወደ ጊዜ በልብና በደም ዝውውር ስርዓታችን እንዲሁም በኩላሊታችን ላይ ጫና ይፈጥራል። በቂ የሰውነት ፈሳሽን መጠበቅ የጥም ስሜትን ማርካት ብቻ አይደለም፣ እንደ ደም ግፊት ያለን አደጋ በሰላም መቆጣጠርን ያካትታል። ምን ያህል ውሃ በቀን መጠጣት አለብን? የተለመደው በቀን 8 ብርጭቆ የሚለው ግትር ህግ ይታወቃል። ነገር ግን ምን ያህል ውሃ እንደሚያስፈልጋችሁ ግላዊና ተለዋዋጭ ነው። ለእናንተ ተስማሚ የሚሆነው መጠን ከስፖርት እንቅስቃሴ እስከ ቁርስ ድረስ ባሉ ነገሮች ሁሉ የሚወሰን ነው። የድሮው ህግ 8 ብርጭቆ መነሻ ነጥብ ቢሆንም በጠንካራ ሳይንስ ላይ የተመሰረተ አይደለም። ይበልጥ ትክክለኛ የሆነ አቀራረብ የሚመጣው እንደ ዩኤስ ብሔራዊ ሳይንስ ምህንድስናና ሕክምና አካዳሚዎች ካሉ ዋና ዋና የጤና ተቋማት ነው። እነሱ የሚመክሩት ጠቅላላ ዕለታዊ የፈሳሽ ፍጆታ መጠን ለወንዶች 15 ብርጭቆ ወይንም 3.7 ሊትር እና ለሴቶች 11 ብርጭቆ ወይንም 2.7 ሊትር ነው። ወሳኙ ነጥብ ይህ መጠን ጠቅላላ ፈሳሽ ነው እንጂ ውሃ ብቻ አይደለም። ከሁሉም መጠጦችና ከሁሉም በላይ ደግሞ እርጥበት ከበዛባቸው ምግቦች የምናገኘውንም ውሃ ያካትታል። የእናንተን የውሃ መጠን የሚቀይሩ 4 ቁልፍ ነገሮች አሉ። በቀን የሚወሰደው የውሃ መጠን በግል ምክንያቶች ይወሰናል። 1. የእንቅስቃሴ ደረጃ በመጨመሩ ምክንያት መተካት ያለባቸው የፈሳሽ መጠን ይጨምራል። ለመጠነኛ የአካል ብቃት እንቅስቃሴ ከ1 እስከ 2 ኩባያ ውሃ ጨምሩ እና ለከፍተኛ ለረጅም ጊዜ ለሚቆይ እንቅስቃሴ ደግሞ የበለጠ ጨምሩ። 2. የአካባቢ ሁኔታ ሞቃታማ ወይንም እርጥበት አዘል የአየር ሁኔታ ላብ እንዲያልበን ያደርጋል። እንዲሁም በከፍተኛ ቦታ ላይ የሚኖር ሰው የፈሳሽ መጠኑ በፍጥነት ይቀንሳል። 3. የጤና ሁኔታ ትኩሳት፣ ማስታወክ ወይንም ተቅማጥ ያለበት ሰው ሰውነት ፈሳሾቹን በፍጥነት ያጣል እና መተካት ይኖርበታል። እንደ የኩላሊት ጠጠር ወይንም የሽንት ቧንቧ ኢንፌክሽኖች ያሉ ሁኔታዎችም ብዙውን ጊዜ የውሃ ፍጆታ መጨመርን ይጠይቃሉ። 4. እርግዝና ወይንም ጡት ማጥባት እርጉዝ የሆኑ ወይንም ጡት የሚያጠቡ ሴቶች የሰውነት እርጥበት ለመጠበቅና የጽንሱን ጤንነት ለመጠበቅ ከፍተኛ መጠን ያለው ፈሳሽ ያስፈልጋቸዋል። ስለዚህ እያንዳንዱን ብርጭቆ ከመቁጠር ይልቅ እነዚህን ቀላል በሰውነት የሚመሩ ስልቶችን ተጠቀሙ። 1. የውሃ ጥም ደረጃ ለዩ። ጥም ኃይለኛና አሰማማኝ የመጀመሪያ ማስጠንቀቂያ ምልክት ነው፣ ችላ አትበሉት። 2. የሽንት ቀለም ማየት ሽንታችሁ ፈዛዛ ቢጫ ቀለም እስኪሆን ድረስ ጠጡ። ጠቆር ያለ ቢጫ ወይንም ቡኒ ተጨማሪ ውሃ መጠጣት እንዳለባችሁ ግልጽ ምልክት ነው። 3. በስልት ጠጡ። ቀኑን ሙሉ ቋሚ በሆነ መልኩ ለመጠጣት እንዲረዳችሁ ማስታወሻ እንዲሆን የውሃ ጠርሙስ በጠረጴዛችሁ ላይ ወይንም ከእጃችሁ አይጥፋ። 4. ውሃ ብሉ። ወደ 20% የሚጠጋው የፈሳሽ ፍጆታችን ከምግብ የሚመጣ ነው። እንደ ሀብሀብ፣ ዱባ፣ ብርቱካን፣ እንጆሪ እና ሾርባ ያሉ ምግቦችን ተጠቀሙ። የደም ግፊትን የሚቀንሱ ኃይለኛ መጠጦች። ውሃ በመሰረቱ የደም ግፊትን ለመቆጣጠር ኃይለኛ መሳሪያ ሊሆን ይችላል። ከውሃ ውጪ የተወሰኑ መጠጦች ልዩ በሆነና በሳይንስ በተደገፈ መንገድ የደም ግፊትን ለማረጋጋት እንደ ተፈጥሯዊ መድኃኒት ይሰራሉ። የእነዚህ መጠጦች ዋና ሚስጥር በተወሰኑ ንጥረ ነገሮች ከፍተኛ ይዘታቸው ምክንያት ነው። ለምሳሌ ፖታሲየም፣ ማግኒዚየም፣ የምግብ ናይትሬት እና ፖሊፌኖልስ ናቸው። እነዚህ ውህዶች የደም ስሮችን በማዝናናት ከመጠን በላይ የሆነ ሶዲየምን በማስወጣትና ኢንፌክሽንን በመዋጋት የደም ግፊትን ለመቀነስ ይረዳሉ። በምርጥ ማስረጃ ላይ የተመሰረቱ ምርጫዎች እነሆ። 1. የቀይ ስር ጭማቂ። ቀይ ስር በዳይተሪ ናይትሬት ከፍተኛ ይዘቱ ምክንያት በደም ወሳጅ ቧንቧዎች ግድግዳ ውስጥ ያሉ ለስላሳ ጡንቻዎች ዘና እንዲሉና እንዲሰፉ ያደርጋል። ይህም በቀጥታ የደም ግፊትን ይቀንሳል። ውጤቱ ብዙውን ጊዜ በጥቂት ሰዓታት ውስጥ ይታያል። 2. የስብ መጠኑ የተቀነሰ ስኪምድ ወይንም ዝቅተኛ ስብ ያለው ወተት ወይንም ሎውፋት ሚልክ። በወተት ተዋጽኦ ውስጥ ያለው የካልሲየም የፖታሲየም እና የማግኒዚየም ጥምረት 3 እጥፍ ጥቅም ይሰጣሉ። ፖታሲየም በኩላሊት ውስጥ የሶዲየም መጠንን ለማመጣጠን ይረዳል። ካልሲየም እና ማግኔዥየም ደግሞ የደም ስሮችን ለማዝናናት አስፈላጊ ናቸው። ዝቅተኛ ስብ ያላቸውን አማራጮች መምረጥ የልብ ጤናን ሊጎዱ የሚችለውን ስብ ሳይጨምር እነዚህ
እነዚህም ማዕድናት ይሰጣሉ። 3. አረንጓዴ ሻይ ለረጅም ጊዜ ጥቅም ላይ ውሏል። በአረንጓዴ ሻይ ውስጥ ያሉት ካቴቺንስ ከጊዜ ወደ ጊዜ የደም ስሮች ፍሌክሲቢሊቲን ያሻሽላሉ እና ኢንፌክሽንን ይቀንሳል። ለከፍተኛ የደም ግፊት የረጅም ጊዜ ስጋት መቀነስ ጋር የተያያዘ ነው፣ ነገር ግን በካፊን ይዘቱ ምክንያት በመጠኑ መውሰዱ ወሳኝ ነው። ልብ በሉ፣ ስኳር ጠላት ነው። ይህም የደም ግፊትን ይጨምራል። የቀይ ስር ጭማቂ ከመድኃኒቶች እንደ የደም ግፊት መድኃኒቶች ወይንም የሽንት መዛባት መድኃኒቶች ጋር ሊጋጭ ይችላል። ስለዚህ ሐኪምን አማክሩ። መድኃኒትን ሳይወስዱ የደም ግፊትን የሚቆጣጠሩ 5 ቁልፍ ልማዶች። የደም ግፊትን ለመቆጣጠር አንዳንድ የአኗኗር ዘይቤዎች የደም ስሮችን በማስፋት የደም መጠንን በመቀነስና አጠቃላይ ስርዓቱን ከጉዳት መጠበቅ ይችላሉ። እነሱም 1. ልብን ከአደጋ የሚጠብቁ አመጋገብን ተከተሉ። ይህ አነስተኛ ጨው መብላት ብቻ አይደለም። እንደ ፍራፍሬዎች፣ አትክልቶች፣ አነስተኛ ቅባት ያላቸው ፕሮቲኖች። እነዚህ ምግቦች በፖታሲየም፣ በካልሲየም እና በማግኒዚየም የበለጸጉ ናቸው። ይህም ሶዲየምን ለማመጣጠንና በደም ስሮች ግድግዳ ውስጥ ያለውን ውጥረት ለማስተካከል ይረዳሉ። 2. በቋሚነት የአካል ብቃት እንቅስቃሴ ማድረግ። የአካል ብቃት እንቅስቃሴ ተፈጥሯዊ የደም ስሮችን የሚያዝናና ነው። መደበኛ አካላዊ እንቅስቃሴ ልብን ያጠነክራል። ጠንካራ ልብ በትንሽ ጥረት ብዙ ደም መግፋት ይችላል። ይህም በደም ወሳጅ ቧንቧዎች ላይ ያለውን ኃይል ይቀንሳል። በቀን ቢያንስ ለ30 ደቂቃ መጠነኛ እንቅስቃሴ እንደ የእግር ጉዞ፣ ብስክሌት መንዳት ወይንም መዋኘት። 3. ክብደትን መቆጣጠር። ይህ የደም ግፊት ለመቆጣጠር በጣም ውጤታማ ከሆኑ መንገዶች አንዱ ነው። ከመጠን በላይ ያለፈ ክብደት በተለይም በወገብ አካባቢ ልብ በሰውነታችን ውስጥ ደም ለማዘዋወር በከባድ ሁኔታ እንዲሰራ ያስገድደዋል። አነስተኛ ክብደት መቀነስ እንኳን ትልቅ ተጽዕኖ ሊያሳድር ይችላል። 4. ጭንቀትና እንቅልፍን ማስተካከል። ስር የሰደደ ጭንቀትና በቂ ያልሆነ እንቅልፍ ሰውነት የደም ግፊት በሚጨምር ሆርሞኖች ይጥለቀለቃል። ከ7 እስከ 9 ሰዓት ጥራት ያለው እንቅልፍ የነርቭ ስርዓትን ለማረጋጋት ይረዳል። 5. የአልኮል መጠጥን መገደብና ትንባሆን ማስወገድ። አልኮል የደም ግፊትን በከፍተኛ ሁኔታ ይጨምራል። በትንባሆ ጭስ ውስጥ ያሉት ኬሚካሎች የደም ወሳጅ ቧንቧዎችን ሽፋን ይጎዳል። ይህም እንዲጠቡና እንዲጠነክሩ ያደርጋል። ይህም የደም ግፊት መጨመር ቀጥተኛና ፈጣን መንስኤ ነው። ሁሉንም ነገር በአንድ ጊዜ ማድረግ የለባችሁ። ምናልባትም በየቀኑ አንድ ተጨማሪ አትክልት በአመጋገባችሁ ላይ በመጨመር ወይንም የእግር ጉዞ ማድረግ። እነዚህ ስልቶች በቅንጅት የሚሰሩ ናቸው። እነዚህን ልማዶች በመገንባት ሰውነታችሁ የደም ግፊቱን በተፈጥሮ ለረጅም ጊዜ እንዲቆጣጠር ምርጡ መንገድ ነው። በሚቀጥለው ቪዲዮ እንገናኝ። ጤናማ ምግብ መመገብ የህይወት መሰረት ነው።